እውነቱን በተናገረች ሰዓት የቤቲን ስራ ስላጋለጠች በዛን ሰዓት ነበረ ጽናትም ተነስታ ቤቲን የመታቻት። በዛን ሰዓትም ቤቲ እያለቀሰች ራሷን እንዳበደ ስታስመስል ነበረ። በዛን ሰዓትም አስወጥቷት ነበር። እየጮኸች ስለነበረ ሁላቸውም ተከታትለዋት ቤቲን ወጡ። በዛን ሰዓት ጽናት አንቺ ነሽ ኪራዬን የቀማሽኝ ፍቅሬን እያለች ነበር። በቃ ኪራዬ ልዝፈንልክ እያለች ኪራንም በዘፈን ደጋግማ አላማረም ድምፄ ልዝፈንልክ እያለች ነበር። በስተመጨረሻም ቤቲ አብዳ ወደ ጎዳና ትወጣለች። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናል ተከታታዮች፣ በተወዳጇ በጽናት ድራማ መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የዛሬው ምንድነው የሚለውን አብረን የምናይ ይሆናል። ላይክ እና ሼር ሰብስክራይብ ያደርጋችሁ እስከ ቪዲዮ ፍጻሜ ቆዩ። አንድነትም ከቤት ቤትን ስታስወጣት ልቀቂኝ፣ ከኪራ ጋር ነው መሆን የምፈልገው እያለች አልሄድም ኪራ እያለች ነበር። ኪራዬ ጋ እያለች ሰዓት ሁላቸውም ተከታትለዋት ነበር የወጡ። ኪራዬ ጋ እያለች ነበር። ቤቲ ግን ከበር ግቢ በር ላይ ተቀምጣ ነበር። ኪራዬ አሁን ይመጣል እያለች ነበረ። ፍቅር ዝቅ ያደርገዋል እያለች ጽናት ይሄ ሁላ ጥፋት ያንቺ ነው እያለች ትወቅሳለች። እንደዛ እያለች ኪራዬ ልስፈንልክ እያለች ኪራን ትዘፍንለታለች። በቃ ኪራ እኔ ከየቷ ጋር ልደውላልና ናሆም የሚሄዳል እንደዛም ያለ መራዊ ታቅፋታለች። በዛን ሰዓት ለኪራ ዘፈን ከዘፈነ በኋላ ይሄ ደስ አላለም ድምጼ አለችና ቀይራ ትዘፍንለታለች። እንደዛ እንዳሉም ጥለዋት ሁላቸውም ወደ ቤት ይገባሉ። በሌላ በኩልም ጽናት ወደ ውስጥ ገብታ ጽናት እያለቀሰ ጽኑ ለምንድን ነው እንደዚህ ትሆኛለሽ? ኪራ ቤት እኮ አበደች። አንቺ እኮ ያረግሽው ነገር የለም መጀመሪያም ነግራኝ ነበር አንተን ካጣች መኖር እንደማትችል ፍቅሯን እንዳላደፈርስባት አስጠንቅቃኝ ነበረ እያለች ጽናትም ተለቅሳለች። እኔ ግን የዋ ደፈረስኩባት ስትል ጽናቴ በፈጠረሽ እንደዚህ አትሆኝ፣ የኔና የሷ ፍቅር ካበቃለት ቆይቷል። አንቺ ምንም አላደረግሽም። ቢሆንም እኔ እንደዚህ ሁና ሳያት በጣም ነው የከፋኝ አለች ጽናትም። ጽናትሽ በፈጠረሽ አታልቅሺ፣ እስኪ አስታውሺ ቤቲ ላንቺ ምን አይነት ሴት ናት? እሷ ክፉ ሆነች ብዬ እኔ ክፉ መሆን አልፈልግም እኮ እያለች ምን አይነት ቀን ያለች ሴት ነሽ? ይህ ሁሉ ነገር አድርጋሽ አሁንም ስለሷ ነው የምትጨነቂ አላት ኪራም። እኔ ቅን ልብ ኑሮኝ አይደለም በቃ እንደዚህ ነኝ አለች ጽናትም። ጽናትሽ በፈጠረሽ እንደዚህ አትሆኚ አለና ኪራ ጽናት ለማጽናናት ይሞክራል። የሆነ ነገር ባንቺ ጥፋት ሳይሆን መሆን ስላለበት ነው ስትልም ህሊናዬ በጣም እየወቀሰኝ ነው አለችው። ኪራንም ጽናትን በፈጠረሽ እንደዚህ ቶኛንቺ ማየት አልፈልግም ብሎ ያለፈው ሁሉ አልፏል እያለ ስለ ወደፊታችን ነው ማሰብ ያለብን እያለ ሰውን ያጽናናታል። ወደፊት ስለሚኖረን ህይወት ስለምንወልዳቸው ልጆች ምን አይነት ደስተኛ ቤተሰብ መመስረት እንዳለብን ነው የምናስብ እያለ ደግሞ የልሽ አባትሽ ጋር ሽማግሌ ልኬ ድል ባለ ሰርግ ነው እማገባሽ ሲላት ጽናትን በደስታ የእውነት ግን ነው አለችው። አዎ ሲላት ተቃቅፈው እነሱም አለማቸውን እየቀጩ ነበር። እወድሻለሁ እኔም እወዳለሁ ከአሁን በኋላ እንደዚህ አይነት እንባ ከዓይንሽ ሲወጣ እንዳልፈልግ እያለ ሲያታልላት በቃ አሁን ከዚህ ሙድ ውጭና ነቃ በይ አላት። አንቺ እንደዚህ ስታለቅሽ አያምርብሽም ስትስቂ ነው እንጂ አንተ እስካለኝ ድረስ እኔ ሁሌም እስቃለሁ አለች ጽናት። እሱም ሁሌ ከጎንሽ ነኝ እወድሃለሁ እኔም እወድሻለሁ መባባል ጀመሩ። በሌላ በኩልም ቤቴ ቁጭ ብላ መንገድ ላይ ወይኔ ዝናብ እየጣለ ነው አለች። እንደዛ እያለ ሀና ትመጣና ሀናን ትይዝና ያለሽን አምጪ ትላታለች። ቅቤ የሆነ ልብ አለሽ ምን ማለት ነው ስትላት ቅቤ የሆነ ልብ ማለት ያላፈቀረ ያልተፈቀረ እያለች ቤቲ እየቀለድሽብኝ ነው አለቻት። ቤት እየቀለድሽ ነው አለቻትና አለሽ ወይስ የለሽም ካልበዛ ጥርስሽን ነው መፍቀው ስትላት ሀናም በስማ አለች። ቤቲ መሳቅ ጀመረች ያበደች ለማስመሰል። ቤቲም አዙረኝ አታዙረኝ ኪራጋ መልሰ ጣለኝ እያለች ከሀን ጋር እየዞረች ነበረ። እንደዛ እያለ ናሆሜ ወደ ይመጣል። እንዴም አማተበችና ቤቲ ናት አለችው ለናሆሜ። ሀኔ ከዚህ ምን ትሰሪያለሽ ሲላት ቤቲ ናት አልተሳሳትኩም ሲል አዎ ሀኒም ይሄ ነው መጨረሻው አለ ናሆሜ። ሀኒም እኔ አፈር ልብላ አንጀቴን በላችሁ አለች። ለኔም ማለት ትርፉ ብደት ነው አለ ናሆሜ። ሀኒም በቃ ይሄን እያየውን መቆም አልችልም አለችና ጥላችሁ ትሄዳለች። ቤታይም ኪራዬ አይመጣም እያለች ዝናብ እየጣለ ነው ኪራ መጣ አይወስደኝም ወይ ኪራ ወደ ቤት አይወስደኝም እያለች ነበር።
ኪራ ቤት ትወስደኛለህ? ዝናብ እየጣለ ነው አለችው ናሆሜን። አይ ቤታ በቃ መጨረሻ እንደዚህ ሆነ አለ ናሆሜም። እንደዛ እያለ ሳለ በመሀል ስልክ ተደወለለት። ቤቲን አግኝቻታለሁ አለ ናሆሜ። ቤቲን እንዳገኛለ ኪራ እየነበረ ኪራ ነው እያለች አሁንም ቤቲም ሊወስደኝ ሊመጣ ነው ሲላት ኪራዬ ከኔ ጋር ሊመጣ ነው አሁን ዝናብ ነው አይደል እያለች አሁንም መሳቅ ትጀምራለች። በሌላ በኩል ጽናትና ሀኒ ነበሩ። እኔ ማመና ያቃተኝ ጽናት እኔም እኮ እንደዚህ ባይሆን ደስተኛ ነበርኩኝ፣ ግን ማድረግ ይቻላል አለች ጽናት። ቆይ እኔ የትቼ ነው ይህ ሁላ ነገር ሲፈጠር አለች። እዛ ማዘርጋ የሄድሽ ቀን ነበረ አለቻት። ይህን ጉዳይማ ለባሏ መናገር እንዳለባት ደውላ ትነግረዋለች። በቃ ከነ ጽናት ጋር ጠብቃለሁ ተሎና አለችና ስልኩን ዘጋየው። አስደነገሹ መሰለኝ አለ ጽናት። ቢደነግጥም ከኔ በላይ አይሆንም አለሽ ሀኒሽ። አሁን የመጡ ነበር ወሰዷት ሲሉ ወሰዷት። በስንት መከራ አስገባት። ፈጣራ ሲቀጣ በዱላ መታል የሚባለው ነገር የሆነው አለች። ታግሶ አቅሏን አሳጣት አይደል? እኔ ግን ታውቃላችሁ ቤታ ይሄን ይገባል ባልም ግን ቅጣቷን ያገኘችው አለ ናሆሜም። እሷ አልዋሻችሁም አለ ጽናት። ቤቲ ብዙ ትበድለኝም በእኔ ምክንያት እንደሆነ ነው የሚሰማኝ አለች ሀኒ። እንደዛ አትበይ፣ ቤቲ እኮ ኪራን በማጣቷ ነው እንደዚህ ሆነች። ግን ጽናት ኪራን ያጣች እኮ ድሮ ነው። እሷ የከበዳት አምኖ መቀበል ነበር አለ ናሆሜ። ይኸውልሽ ጽናት አንድ እውነት ልንገርሽ፣ ሀቀኝነትሽ በዚህ ምድር ላይ ምንም አይጠቅምሽም። ይሄን ላረጋግጠልሽ እወድሻለሁ አለቻት ሀኒ። አንቺ በቃ ሁሉን ነገር ተይና የራስሽን ህይወት ኑሪ። ናሆሜም አዎ ጽናት እውነሽን ነው፣ እንግዲህ በሷ ቦታ አንቺ ሆን ነበርሽው ቅንጣት ታክላት አዝንልሽ ነበረ። እንዲሁም ሻምፔን ገዝታ ነበር የብደትሽን ቀን የምታከብርልሽ አለ ናሆሜ። ሰው ከፋ ተብሎ እኮ ክፉ አይሆንም፣ እሷ ጤናዋን ይመልስላት አለችና ጽናት ጸሎት ታደርጋለች። እንደዛ እያሉም ሚኪ ይመጣል። ሰላም ተባባሉ። ሰላም ተባላ ተቀምጦ ምንድነው ፍቅር ችግር አለ? እሷስ አልገባኝም ጽናት ምን ተፈጥሮ ነው? የተፈጠረ ነገር አለ? ቤቲ ያበደች አለችው። ቤቲ ማናት? ከና የሞተ ላለ ቤቲ አለ ናሆሜና ተረታ። የቀድሞ የኪራ እጮኛ ናት አለችው ጽናትም። እኔ ስለ ቸኮልኩ ነው እንጂ እሷ ናት አይደለችም የተወዛገብኩ ነበር። የሆነ ለዚህ አካባቢ ቆማ ነበረ እና በመጨረሻም እንደዚህ ሆነች አለ ጽናትም። እንግዲህ ምን ይባላል ፈጣሪ ማራት ነው እንጂ አለ። አዎ አሜን አለች። እኔ ምልሽ ኪራ እስካሁን አልመጣም አለ ናሆሜ። ጧት ይወጣ አልመጣም እስካሁን አለች። በቃ እኛም ወደ ቤታችን እንሂድ አሉና ሀኒ ይሄዳሉ። አረ ቡና ቆይ ሳትጠጡ ስትል በዚህ ፀሐይ አልጨብሽማ እኔ ማፈስ ነው የሚቸግርሽ አሉና ሀኒም ወደ ቤታቸው ሄዱ። በሌላ በኩል ደስ አይሉም አለ ጽናት። ናሆሜ በጣም ደስ የሚሉ ጽንዶች አለ። እኔ ምልሽ እምሮስ ስል አሁን ተኛች። አረባክሽ አሁን ይጀለረብሻት አለ። አረባክ ትተኛበት አትቀስቅሳት። እኛ አላማችን ምንድናት? ቀስቅሳት። እኛ አላማችን የተኛን ሰው መቀስቀስ ነው አለና ናሆሜም መራዊ ለመረበሽ ወደ ተኛችበት ክላስ ይሄዳል። እናትም አምላኬ በዚህ ትንሽ እድሜ ስንቱን ነገር አሳለፍኩኝ አለች። ናሆሜም መራዊ ከተኛበት ቦታ ይሄድና የኔ ቆንጆ ስተኝን እንኳ እንዴት ነው ባትሽ የምታምሪው እያለ የኔ መልካም እግሯን እየዳሰሰ ይኸውልሽ መራዊ የጽናትና የኪራ ፍቅር አስቀናኝ፣ የቤቲ ማበድ በጣም አስፈራኝ እያለ እያወራ ነበር። አንቺ ለእኔ አስበሽ ቢሆንም መራቅሽ በጣም ነው የጎዳኝ፣ በጣም ነው የሰበረኝ እያለ ስለ እሷ ብዙ ነገር በተኛይ እኔ ላንቺ ያለኝን ስሜት ብነግርሽ ምላሽሽ ምን እንደሚሆን አላቅም በእውነት እያለ ናሆሜ በተኛችበት ያወራል። ግን መራዊዬ ከምንም በላይ ትናንትናም ዛሬም ነገም እወድሻለሁ እያለ ፍቅሯን ይገልጽላታል። አፈቅርሻለሁ እያለ ደጋግሞ ግንባሯን ከሰማት በኋላ ከጠገቧ ተኝቶ ነበረ። ጽናትም እንግዲህ ሳሎን ጋር ተኝታ ነበረ። ኪራ ስላልመጣለት እሰው ሳሎን ጋር ተኝታ ኪራም ይመጣና ጉንጯን ስሟት ሲቀመጥ ደንግጣ ትነሳለች። ነው ደነገጥሽ አላት። መብቴ እኮ ነው በገንዛ ንብረቴ። ኪራ መጣል እንዴ? ኪራ ለምን አንድያሽን ጋሻ አትይኝም? ጽናትም ለምን አለችው። ወይ ኪሩቤል ተሾመ በይኝ አላት። እንዴ አለችና ማን ብዬ ልጥራክ አለችው። ወይ ቆይ ቢያንስዬ ኪራዬ ኪራ እያለ ለመጀመሪያ ጊዜ ራሱን ያቆረመጠ ሰውዬ አለለክም። እንደዛ ከሆነማ በምርጥ ፍቅር የታደለውን በይልኝ ሲል እሱን ማንን የታደልኩት አለች። መስሎሽ ነው አለና ኪራ አስቢው እስኪ እንደ እናት ሀሳቤ እንደ ሚስት ተንከባካቢ ምርጥ ፍቅር ያገኘሁት እኔ ነኝ አላት።
የወደፊት ህልማችን ሳስበው እንዴት ደስ እንደሚል እያለ ጽናትም እግዚአብሔር ጨመረበት እንኖራለን አለችው። እሱም እኔ የኔ ሚስት ከዛ ወዴት ሽማግሌ ሳይላክ የምን ሚስት አለችው። አንቺ ሽበኝ እንጂ ዛሬውን በሄሊኮፕተር እልካለሁ እያለ እየተቀላለዱ ነበረ። ሁሌም ሳቅልኝ የኔ ቆንጆ፣ መቼም ቢሆን ሀዘንሽን ማየት አልፈልግም የኔ ቆንጆ፣ የኔ ፍቅር፣ አንተም ደስተኛ ሆንልኝ እየተባባሉ ስብሳቸው እየተመጋገሱ ነበር። እኔ ያላንተ መኖር አልችልም አለች። እንደዛ እንዳለ ናሆም የሚትዶ ነው እመጣለሁ ብሎ ነበረ። እሱም መራዊነ ልያት ብሎ በዛው ገብቶ ቀረ። እኔም እዚህ ጋር እንቅልፍ ጥሎኝ ቀረ አለችው። በቃ ወጥቶ ነው የሚሆን እስኪ ልየው አልና ተያይዘው ሲሄዱ ትተሽ ልተሽ ነው ወይ አላት። እና ባንቀልባል ዘልክ ከቻርጅ አለት ተያይዘው እነሱ መራዊንና ናሆም ለማየት ገቡ። ጽናት ውይ እኔ በፍቅር የጎበኘ ፈጣሪ እናንተንም የጎበኛችሁ አለች። ኧረ ቃዝም እንዳቀሳቀሳቸው ተኝተዋል። አጅሬ እንዴ አለና ለሊት ቀን እዚህ ተቃቅፈተኛ ያለ እያሉ አያምሩም ግን አለች ጽናት። እኔም እችላለሁ ስል ምኑና እኔም ማቀፉና እኔም እንደጻለች ሽሩብዬ ነው ማስተኛች አለ። ጽናትን በቃ እንውጣ እንዳንቀሳቀሳቸው አለና ጥላቸው ሄደች። ኪራም አይኔ ነፋር ስትሽኮረም እኮ እንዴት እንደሚያምርባት እያለ በጽናት ተከትሏት ይሄዳል። በሌላ በኩልም ጽናት ኩሽና ገብታ ውሃ እየጠጣች ነበረ። ውሃ እየጠጣች ሳለ ኪራም ይመጣና ላታመልጭኝ አታሮጭኝ አሉ ያልማ ነበር ሲል አባ አማኔ ነስቴ አቦ ሸማኔ ሲል አንቺ ሚዳቆ አለች። እና አርበክ ነው በቃ ሽንኩርት ለምን ይሰራልሃለሁ እኔ አሁን ምግብ ሳይሆን የራበኝ አንቺ ነሽ አለ። እና አልተበላይ ነው አለችው። አይ ጉንጭኝ ሳምካረክሽኝ ይበቃኛል አለ ኪራ ደግሞ አሁንም ቀማጥ አሁን ከቀማት በኋላ ሳስመኝ እያለ አሁን ወደ ላይ ከፍ ሲያደርግባት ሳሟትና ጽናትም አፍራ አንገቷን ደፋ አደረገኝ። ያፈርሽ ባልሆነ አላት። ኧረ እኔ አላፍርም እና ለምንድነው አይኔን እያየሽ የማታወሪ አለ ኪራ ደግሞ ኧረ ምንም አለች ጽናቷ። ይኸውልሽ የኔ ቆንጆ ይሄን ፊት አሁኑ ብትለምጂ ይሻልሻል ገና ለብዙ አመት ስለመቆረጥ ታይዋለሽ አላት። እሷም እሺ አለችው። አሁን አትሽኮርመሚ ባይሆን ሽንኩርት ለምን አትሰሪም እሰራልሃለሁ አለች ጽናት ደግሞ እንደሱ አትይኝ እንደዚህ ታይ ልቤ እንዴት እንደሚመታ ባፌል ትወጣ እኮ ነው አላት። እሷም ጉንጭን ሳመችው። ሽንኩርት ለምንስ እንደለመድከው ራስ ፈልጠብን ስራ አለችና ጥሎ ሄደች። ራምሳ ከዴ በኋላ የኔ አይናፋር እያለ መራዊም ከእንቅልፏ ነቅታ የኔ ውድ እያለች ናሆሜን እያወረችው ነበር። በተኛበት ሰዓት ግን ጸጉሩን ስዳስሰው እሱም ከእንቅልፉ ነበር ደንግጦ ወደው እየተነሳው። ተኝቼና ኧረ እባክሽ ተኝተሽ ነው እንዴ? አዎ ተኝቼ ነበረ እና ብሎ መተኛቱን ነው አላት። መራዊ ግን ለመናገር የፈለገችውን ፈርታ ነበረ። ቀሰቀስኩህ እንዴ አለችው። ለዛውም አስፈግረሽ ነው አላት አለ ናሆሜም። መራዊም ይቅርታ አለችው። እኔም እንዳጋጣሚ መቼ ነው እንቅልፍ ወሰደኝ ግን የሌለ ገራሚ እንቅልፍ ህልም እያየው ነበር ግን ምን ያደርጋል አቋረጥሽኝ አላት። ምን አይነት ህልም ነው አለችው። ስንጋባ እያየው ነበረ አላት። መራዊም ህልም እኮ ተቃራኒ ነው ደግሞ ሰርግ ሞት ነው ይባላል ሞት የተቃርበ ይሆናል አለችው። ናሆሜም አማታበና አረ መስማ በይ ህልም እንደፈች ነው አላት። ከመቼ ጀምሮ እንደሆነ ባላቅም እንደዚህ አጥብቄ ስፈልግ የነበረ ሞት አሁን ደግሞ እየፈራሁት ነው አለችው። ያ ማለት ለመኖር እየፈለግሽ ነው እንደዛ ነው ብለክ ነው አለችው። አዎ ደግሞ እርግጠኛ ባልሆን ማንችልም ለመኖር ከምትፈልጊው አንደኛው እንደሆንኩኝ ተስፋ አደርጋለሁ አለ። ተስፋ ይሆን እርግጠኛ ሆን አለችው መራዊ። እስኪ አስበው ናሆሜ እኔ እኮ አንተን በጣም አለችና በጣም ምን አለ ናሆሜ በጣም ነው ማከብረህ አለችው። እንግዲህ ይኸውልሽ መራዊ እንዳከበርሽኝ ስመዳን የሚያከብርሽ አላት። ከማን ነው እየሸሸሽ ያለሽው? ከማንም አልሸሽም አለችው። አትሳሳቺ መራዊ አልገባሽም እንጂ ከራስሽ በጣም በኪሎ ሜትር እየሸሸሽ ነው አላት። ለማንኛውም ነቃ ነቃ በይ አለና ናሆሜም ጥሏት ሄደ። እሷም መራቁን መች ወደድኩት አለች መራዊ። ሸክም እንዳልሆነብህ ፈርቼ ነው እያለኝ አልጋዋን አነጣጥፏ እሷም ወጣ ሄደኝ። በሌላ በኩልም ጽናትና ኪራን ኩሽና ነበሩ። ሽሮ ለመኔን ለመስራት ሽንኩርት እየከተፈ ነበር። ሽንኩርት በሚከትፍበት ሰዓት ኪራ ጽናት በጣም እየሳቀ አትሳቂ እንጂ ይላታል።
እረፊ። ሽንኩርቱ እየወደቀበት ነበር። ሽንኩርቱን ጥለጥለ ጨረስከው? አርማ ቃል ይጣልከኝ በቃል እያቃጠለን ስል እሷም ደግሞ አይኑ እያየችልን ከዛ ከኔ ላይ ለምትጫወቱ እያለ እየኮለኮላት እየተጫወቱ ነበረ። እባክህ ኪራ ይቅርታ ይቅርታ እያለች እንጂ ሸፋፋ እያለ እነሱም በሳቅ ድምቅ እያሉ እየተጫወቱ ነበር። የኔ ሼፍዬ እያለች እንደሱ ነው የሚሻለች አለና ስም ይተዋታል። ህይወት ግን ከአንቺ ጋር ደስ ሲል አላት ኪራ። በቃ ከአንቺ ጋር ሲሆን በጣም ደስተኛ ነኝ፣ ሁሌ መሳቅ፣ በእኔ ደስተኛ ስለሆንክ እኔም ደስተኛ ነኝ አለች ጽናት። ቆይ አንቺ በእኔ ደስተኛ አይደለሽም? አረ በጣም ሁሉ ነገር ከሆነ አለች ጽናትም። በጣም ነው የምወድሽ አላት ኪራም። ሊሰማ ሲል እንግዲህ ናሆሜ መጣ። እንዴ አለና ናሆሜ መጣ እንዴ? አረ አልመጣሁም እየሄድኩ ነው። ኪራም ተነሳ እንዴ ናማሴ አይተኝቻለሁ። በቃ ልክ እንደናንተ እብድ ያለ ነገር እያየሁ እኮ መጣጤ እንኳ እኔ ሽሮም አልደርሰ እየተከተፈ ነው አለችና በረ አሁን ይደርሳል አለች። እሱን እንኳ ተይው በቃ እኔ ወጥቼ ብበላ ይሻልም አለ ናሆሜ። እንዴ አለች ጽናት። ሩት ምግብና የአንድ ዳክተር የሚሸውጦች ሽጉጥ አንድ ነው። በቃ ፕላዘር አልነቃም። እናንተ የምግብ ከምትሰሩ ይልቅ የህንድ አክተር ሽጉጥ እንዲተኩሶ ጠላት ጋር የሚደርስበት ይረዝማል አለ። በቃ እሱን ውሰድልኝ 5 ደቂቃ አይፈጅብኝም አለች ጽናት። በቃ አግዝሻለሁ ሲል ናሆሜም ቆፍጠን በል ነውጣ አለው። ጽናት ሂድ በቃ አለች። እንደዛ እያሉ መራዊ መጣ። በቃ እንደው መራዊ መጣች እሷ ታግዘኛለች አለች ጽናትም። መራዊና ጽናትም ምግብ ሰሩና ምግባቸውን አቅርበው እየተጎራረሱ እየበሉ ነበር። የዛሬው በጣም ደስ በሚል ሁኔታ ጽናት ለኪራ እያጎረሰች ነበረ። አንቺ ልጅ በቃ በአንድ ቀን ልታወፍሪ ነው እያለ ወገኛ አለ። ቀናክ አታጎርስም እንዴ አለ ኪራ። በሬ ቢበላም አይወፍርም አንድ በሬ አለ ናሆሜ። የምሬን እምላችሁ እንደዚህ እንዳጠገባችሁኝ ጥጋበኛ ይልቀቅባችሁ አለ። መርያ አጉርሾ በቃ ኪራም አጉርሾ ጉርሽ ይወዳል። ታዲያ ግን እጅሽን ጠንቀቅ አለ። በቀጣይ ይዤላችሁ እስከምመጣ ላይክ እና ሼር ሰብስክራይብ ያደርጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መልካም ጊዜ